ኃይል ጥንካሬ አሁን ከውጭ ካለው ግንኙነት ጋር ዲፔንድ እያደረገ ስለመጣ ማለት ነው። ሶ ኤርትራ በራስ አቅም ራሷን ለመከላከል የምታደርገው ጥረት እንደተጠበቀው ነው። ነገር ግን ኤርትራ ሊከላከሉ የሚችሉ ሀገራት እነማን ናቸው ብላ አፕሮች አድርጋ ራሷን ልትከላከልበት የምትችላቸውን ወሳኝ ነገሮች እያደረገች ነው የምትገኘው። በአንጻሩ የኢትዮጵያን እንደ ሀገር ኢትዮጵያ ያለችበት ሁኔታ ካያችሁ አንደኛ ለምሳሌ ትግራይን ውሰዱ። የአብይ አገዛዝ ከትግራይ ጋር ለሌላ ጦርነት እየተዘጋጀ ነው ያለው። ከዛ ከኤርትራ ጋር መዋጋት ያምረዋል። ከሱዳን ጋር የለየለት ቅራኔ ውስጥ ነው ያለው። እንዳውም ሱዳን ከባህር ዳር ለተሰነዘረብኝ ላለችው ጥቃት የአጸፋ ምላሽ ትሰጣለች ተብሎ በከፍተኛ ስጋት ውስጥ ነው እየታለፈ ያለው። በርከት ያሉ የሱዳን ሰራዊቶችም በኢትዮጵያ አዋሳኝ ቦታዎች ላይ እንዲሰፍሩ ተደርጓል። ሁሉም አካል በቀላሉ ሊረዳው የሚችለው በቀዳሚ ጦርነት የአብይ አገዛዝ ከቲፒኤልኤፍ ጋር ውጋ በሚያደርግበት ጊዜ ወታደር ማምጣት የቻለውና የተጠቀመው ለምሳሌ ከኤርትራም ከሶማሌም ከሱዳንም ከዛ አገር ውስጥ ካለው ሁሉም ኃይል ነው የተጠቀመው። ከሁሉም ክልል ሚሊሻ በለው ልዩ ኃይል በለው ማህበረሰቡን ሁሉ እየቀሰቀሰ ተጠቅሟል። አንድም በደጀንነት አንድም በግንባር ሄዶ በመዋጋትም የተሳተፈው ቁጥሩ የትየለሌ ነው። በዚህ ላይ የኤምሬት ድሮን አለ። ቱርክም በወቅቱ ከአላይ አድርጋ ነበረ። ምክንያቱም የነ አህመዲን ጀበል ፕሮጀክት ትኩረት የሚስብና ቱርክን የሚያማልል ነው። ስለዚህ በአንድም በሌላ መልኩ የሰሜናዊት ኢትዮጵያ መፍረስ ለቱርክ እንደ ተሻለ አድቫንቴጅ ተወስዶ ስለነበረ ስትራቴጂካሊ ቱርክ አንድም ከኤምሬት ተጻራሪ ሆና መታያለ። ነገር ግን እንደምታውቁት በሌላ ጊዜ በስፋት እናነሳዋለን። ለምሳሌ ሁለት የአረብ ሀገራት በየመን ጉዳይ ተስማምተው በጋራ አብረው ቆመው ሲያበቁ፣ በሌላ ጉዳይ ደግሞ ተለያይተው ሁለት ቦታ ሲዋጉ ታያቸዋላችሁ። ማሳያ መጥቀስ ይቻላል። በየመን ሁቲን ለመደምሰስ በሚደረግ እንቅስቃሴ ላይ እንደምታውቁት ኤምሬት እና ሳውዲ አረቢያ ኢንክሉዲንግ ግብፅን ጨምሮ በጋራ ነው የቆሙት። ልክ የመን ላይ በጋራ ቆመው የጋራ ጠላት አለን ብለው ሲታገሉ የቆዩ አካላት ሱዳን ላይ ሲመጡ ግን ለሁለት ይካፈሉና ኤምሬት ዳጋሎን ስትደግፍ ግብፅና ሳውዲ አረቢያ ግን አልቡርሃንን ወደ መደገፍ ነው የተሸጋገሩት። ስለዚህ ሁለት የተለያዩ ነገሮች ናቸው ማለት ነው። አልቡርሃንን የሚደግፉ እዚህ ጋር ተለያዩ አይደለም፣ በሌላ ቦታ ወዳጁ ነው ታገኟቸዋላችሁ። ለምሳሌ ሴሪያ ላይ በሚወስዱት አቋም ተመሳሳይ ሆነው ከሆነ እንደገና ነጠል ብለው መጥተው በኢራን ጉዳይ ወይ በሌላ ጉዳይ ሲለያዩ ታያቸዋላችሁ። ስለዚህ ኮመን በሚያደርጋቸው የጋራ በሚሏቸው የሚስማሙባቸው ጉዳዮች አሉ። ተነጣጥለው ደግሞ ሁለት የተለያየ አካል ደግፈው የሚዋጉባቸው ቀጠናዎችም አሉ። እነዚህ አጠቃላይ ሁኔታዎች ከምስራቅ አፍሪካ አሁን ካለው ቀጠናዊ ውጥረት አንጻር ኢትዮጵያ ውስጥ ያለውን ከፍተኛ የኃይል መከፋፈልና የተለያየ ፍላጎት ያለው የታጠቀ ኃይል መኖር ለነዚህ በቀጠናዊ በላይነት ለመያዝ ለሚፈልጉ ሀገራት የተሻለ ኢንፍራስትራክቸር ምቹ ሁኔታ ፈጥሯል። አሁን እንደ መንግስት ብቻ ቢሆን ኃይል በኢትዮጵያ ውስጥ የመንግስትን ስልጣን ይዟል የሚባለው አገዛዙ ብቻ ቢሆን ነው። ለምሳሌ አገዛዙ ብቻ ቢሆን ኃይል ሌላ ችግር አይመጣም ነበረ። ማለት ከሀገር ጋር ያላቸውን ወዳጅነት ያጠናክሩና ግንኙነታቸው ከአገዛዙ ጋር ይሆናል። ስለዚህ ከአገዛዝ ጋር ባላቸው ግንኙነት ብቻ የሚበየን ይሆን ነበር። ነገር ግን አሁን የተለያዩ ተዋናያኖች አሉ በፖለቲካ ሂደት ውስጥ። አንዱ አካል መጥቶ የአገዛዙን ወዳጅ አድርጎ ከያዘ ሌላኛው አካል ደግሞ አገዛዙን የሚፈታተኑ ሌሎች ኃይሎችን ይጠቀማል ወይም እነዛ ላይ ካፒታላይዝ ያደርጋል ማለት ነው። እነዚህ ሁኔታዎች በግልጽ አየሩ ላይ የሚታዩ ሀቆች ናቸው። እነዚህን እያነሳሳን ምንድን ነው ያለው ሁኔታ የሚለውን በመረጃ ደረጃ አንስተን እንነጋገራለን። አድማጮች አሁንም አብራችሁን ስለሆናችሁ ከልብ እናመሰግናለን። እስከ ፕሮግራማችን ፍጻሜ ድረስ ከእኛ ጋር ቆይታ አድርጉ። እየተከታተላችሁ ያላችሁት ከኢትዮ ሰገነት ሳተላይት ቴሌቪዥን ቀጥታ ስርጭት እየተላለፈላችሁ ያለ ፕሮግራም ነው። ከሰገነቱ ከማማው ላይ ሚኒሊክ ዛሬም ንጉሥ ነው ብለና ወጀን ፕሮግራማችንን ጀመርን። ፕሮግራማችን ይኸው በዚህ ሁኔታ እየቀጠለ ነው የሚገኘው። ወደ ዝርዝር መረጃዎቹ የዕለት ሁኔታዎቹን አስቀድመን እንሸጋገራለን። የነ ጌታቸው ረዳ የነ ጻድቃን አቋም አብይ አህመድ በተለይ በትግራይ ያሰበው ምንድን ነው የሚለውን ነገር
ዘርዘር አድርገን ማንሳት ይኖርብናል። አሁን ነገሮች እየለየላቸው መልክ እየያዙ ቅርጽ እየያዙ መጥተዋልና ወደዛ ተሸጋግረን አንድ ባንድ ሁሉንም ነገር ማንሳት ይጠበቅብናል። እንግዲህ ትላንትም ከትላንትም በስቲያ እንደተከታተላችሁት ኢትዮ ሰገነት ሚዲያ ከከፍታው ከማማው ላይ ምኒልክ ዛሬም ንጉሥ ነው እያልን አውጀናል ስንል ቆይተናል። ከከፍታው ከማማው ላይ ስንል ምን ማለት እንደሆነ በምን አይነት አስቸጋሪ ሁኔታ ውስጥ እንዴት እልህ አስጨራሽ በሆነ ሁኔታ ተቋም ለማቆም የምንችለውን ሁሉ ብርቱ ጥረት ስናደርግ እንደቆየን ለእናንተው ስናደርሳችሁ ቆይተናል። ይሄንን በተመለከተም ትላንትም ከትላንት በስቲያም ዛሬም አስተላልፈናል። ያለንበትን ሁኔታና ደረጃ የሚያሳይ ሁላችሁም የምትችሉትን ነገር እያደረጋችሁ አብራችሁን እንድትቆዩን በአክብሮት እየጠየቅን በነገው ዕለት ደግሞ ባለፈው ስናስተዋውቅ እንደቆየ ነው ለየት ያለ መርሃ ግብር ይዘን እንቀርባለን ብለናችኋል። በዚሁ መሰረት ተጠየቅ የተሰኘው ፕሮግራም በነገው ዕለት ይጀምራል። ለተጠየቅ ፕሮግራም ይሄ ጥያቄ ቢቀርብ ብላችሁ የምታስቡት ይሄ ጥያቄ በቀጥታ በእናንተ ምላሽ ቢሰጠው ብላችሁ የምታስቡት ጥያቄ ካለ በዋትሳፕ ቁጥራችን ሁልጊዜም እዚህ ዲስፕሌይ እናደርግላችኋለን። ዛሬም እናደርግላችኋለን። ለማስታወስ እስካሁን ያልወሰዳችሁ ቁጥሩን ትይዙትና ይህ አሁን የምታዩት ነው። ስክሪኑ ላይ በቀይ ተጽፎ የምታገኙት ቀይ መደብ ላይ ያለው ቁጥር ትይዙና በዛ በድምፅም በጽሁፍም አለን የምትሉት አድሬስ መደረግ አለበት የምትሉትን ጥያቄ መላክ ትችላላችሁ። ማንኛውም በጨዋነት የሚቀርብ ኤኒ ሞጋች ጥያቄው በጨዋነት እስከቀረበ ድረስ በድምፅም ከላካችሁት አሰምተን ድምፁን የጥያቄያችሁን ይዘት በዛ ላይ ግልጽ የሆነ ምላሽ እንሰጥበታለን። በጽሁፍ ለምታቀርቡን በጽሁፍ ላቀረባችሁት ነገር ምላሽ እንሰጣለን። ስለዚህ ዋትሳፕ ቁጥራችን እዚህ ተቀምጧል። ኢሜይል ለሚመቻችሁ info@ethiosaganetmedia.com እዚሁ ላይ አለላችሁ። ስክሪንሻት አድርጋችሁ ወስዳችሁ በኢሜይል መጠቀም ትችላላችሁ። ከአንድ ማስታወቂያ በኋላ ከዚሁ ከማስታወቂያ በኋላ ተመልሰን ወደ እናንተው እንመጣለን። የትም እንዳትሄዱ ጠብቁ። ክቡራትና ክቡራን የኢትዮ ሰገነት ተከታታዮቻችን ዘወትር ማክሰኞ ከ2 ፒኤም ጀምሮ ተጠየቅ